ናይል የሚለው ክሬዲቱን ለሌሎች ሀገራት መስጠት የለብንም የሚል እምነት አለኝ። የገነትን አቅጣጫ ለማወቅም ለመለየትም እነዚህ አራት ወንዞችን በስፋት የሚያጠኑ ሰዎች አሉ። አሁን አባይ መነሻው የት ነው የሚለውን ነው። የጥንት ግብፃውያን ይህን ወንዝ ሃፒሊቴሩ ብለው ይጠሩት እንደነበረ ጥናቶች ይጠቁማሉ። ወደ 18 የሚጠጉ ፈርዖኖች ኢትዮጵያውያን እንደነበሩና ጢስ አባይ ላይ ሲያስገመግም ያውም እንግዲህ ተገድቦ ማለት ነው እንዴት ባህርና ባህር ሳይቀላቀል ውሃና ውሃ ሳይቀላቀል አባይ በጣና ላይ ተንሳፎ ይሄዳል። አፈሩን ሁሉ ይዞ ከኢትዮጵያ ጭኖ ደፍርሶ ሲሄድ አራቱ አፍላጋት የሚባሉት የስልጣኔ መነሻዎች ናቸው። ኤፌሶን፣ ግዮን፣ ጤግሮስ፣ ኤፍራጥስ። መነሻው ግሽ አባይ ይባላል። ለምን ግሽ ተባለ? ራሱ ኢትዮጵያና የኢጅፕት ስልጣኔ መነሻው አባይ ነው። ግዮን ይለዋል፣ አባይ ይለዋል፣ ኒል ይለዋል። መጻሕፍታቸውን ሁሉ እዛ ባህር ውስጥ እንደጨመሩት ዜና ገላቸው ይናገራል። አባ ተመልከት ዳዊት ወጣ። በጣም አስደሳች ቆይታን ነበረ ያሳለፍኩት። ጴጦሚያ ማለት ማይከል አፍላግ ማለት ነው። በሁለት ወንዞች መካከል እንደማለት ነው። አባይ ማለት ሁለት ፍቻ ያለው አንዱ ታላቅ ማለት ነው በግዕዝ ቋንቋ። በቀን ወደ 500 ያህል ጠበል ተጠቃሚዎች አሉ ይላሉ። እንግዲህ ከአባይ ምንጭ የሚጠመቁ ማለት ነው። ዛሬ የማቀርብላችሁ ስለ አባይ ነው። በቅርቡ ደግሞ ጢስ አባይ ላይ ጉዞ አድርጌ በጣም አስደሳች ቆይታን ነበረ ያሳለፍኩት። ስለሱም ሁሉ ስለ ጆርኒው ነግራቸዋለሁ። በጣም አስገራሚ ነገር ነው የተመለከትኩት። በእጅጉ ደስ ብሎኛል። ይህን ደስታዬን ደግሞ አካፍላችኋለሁ ብዬ አስባለሁ። እንግዲህ የጥንት ግብፃውያን ይህን ወንዝ ሃፒሊቴሩ ብለው ይጠሩት እንደነበረ ጥናቶች ይጠቁማሉ። ወንዝ ማለት ነው። በቅብጥ ደግሞ ኮፕቲክ በኋላ ፒያህሮ ተብሏል። የወንዝ ቦይ እንደማለት ነው። አይ ቲንክ ከግዕዙ ጋር የሚስማማ ሆኖ አግኝቼዋለሁ። ምንሃር ይላል፣ ነሃር ይላል። ፈሳሽ የወንዝ ቦይ ማለት ነው። እሱንም በኋላ እንመለስበታለን። ግዕዙ ደግሞ 3 ስያሜን ይሰጠዋል። ግዮን ይለዋል፣ አባይ ይለዋል፣ ኒል ይለዋል። ይህንንም በኋላ በዝርዝር የምናየው ይሆናል። እንግዲህ 2 ወንዞች ነው በዚህ ስም የሚጠሩት። አንደኛው ዋይት ናይል ወይም ነጭ አባይ ነው። ሁለተኛው ደግሞ የኛው ብሉ ናይል ወይም ጥቁር አባይ የሚባለው ነው። እንግዲህ ነጭ አባይ ከቪክቶሪያ ሐይቅ የሚነሳው ነው። በተለይ ኡጋንዳ፣ ታንዛኒያ፣ ኬንያንም የሚያካትት ነው። ጥቁር አባይ ደግሞ መነሻው ከኛ ሆኖ ሁለቱም ካርቱም ሱዳን ላይ ይገናኛሉ። የዓለማችን ከረጅሞቹ ወንዞች ውስጥ ስሙ ተጠቃሽ ነው። እንግዲህ የናይል ወንዝ ወይም የጊዮን ወንዝ ወይም የአባይ ወንዝ። ሌላው ወንዝ ካለ ስልጣኔ አለ ማለት ነው። ዓለም ላይ ከፍተኛ ስልጣኔ የነበራቸው ሀገራችን ኢትዮጵያን ጨምሮ በወንዝ ዳር ነው። ወንዝ ያለበት ቦታ ሁሉ ስልጡን ሕዝብ ይኖራል ማለት ነው። ከእርሻው ጋር ተያይዞ በተለይ ደግሞ እርሻውን ሲያርስ ደግሞ ከዋክብትን መከታተል ግድ ነው። ፀሐይን፣ ጨረቃን፣ ከዋክብትን፣ ፕላኔቶችን ማጥናት ግድ ነውና አስትሮኖሚም አለ። ስለዚህ በተለይ አባይ ወንዝ አካባቢ ያለውን ስልጣኔ ሁሉ ዘርዘር አድርገን ነው ክቡራን ተመልካቾቻችን የምናየው። መጀመሪያ ግን ትልቁን ስልጣኔ ማየት ያስፈልጋል። በተለይ አራቱ አፍላጋት የሚባሉት የስልጣኔ መነሻዎች ናቸው። ኤፌሶን፣ ግዮን፣ ጤግሮስ፣ ኤፍራጥስ። ግዮን ማለት አባይ ነውና አራቱ ወንዞች ከፍተኛ ስልጣኔ የምድራችንን ስልጣኔ ያንቀጠቀጡ ግዙፍ ጃይንት የሆኑ ሲቪላይዜሽኖች ናቸው። ለምሳሌ ጤግሮስና ኤፍራጥስ ከአራቱ ታላላቅ ወንዞች በቅዱሱ መጽሐፍ ከሰፈሩት መካከል ጤግሮስና ኤፍራጥስ በተለይ የመስጴጦሚያን ስልጣኔ ከፍታ ላይ ያደረሱ ናቸው። ራሱ መስጴጦሚያ ማለት ማይከል አፍላግ ማለት ነው። በሁለት ወንዞች መካከል እንደማለት ነው። በተለይ ጤግሮስና ኤፍራጥስ ነው። ያ ከፍተኛ የሆነ ስልጣኔ ነው። በተለይ ቅድመ ልደተ ክርስቶስ 5000 ቢሲ 5000 ዘመን ቀደም ብሎ የነበረ ከፍተኛ ስልጣኔ በተለይ በጤግሮስና በኤፍራጥስ ወንዞች መካከል ነበረ። በተለይ ኢትዮጵያና የኢጅፕት ስልጣኔ መነሻው አባይ ነው። በተለይ ምንጩም አባይ ነው። ከክርስቶስ ልደት በፊት ወደ 5000 ዘመን ያደርሱታል በጣም አጥኚዎችና ይሄ ስልጣኔ ከፍተኛ ደረጃ የደረሰ ሲሆን በተለይ ጥቋቁር ፈርዖኖች ግብፅን ጨምረው የሚገዙበትና ግብፃውያን በፈርዖኖቻቸው በስልጡን ፈርዖኖቻቸውና ኩፉን በመሳሰሉ ከፍተኛ ፒራሚዶችን በመገንባት ጭምር ስልጣኔውን ወደ ላይ ከፍታ ደረጃ ላይ ያደረሱ ናቸው። ከነዚህ መካከል ታሪክ አጥኚዎች እንደሚናገሩት ወደ 18 የሚጠጉ ፈርዖኖች ኢትዮጵያውያን እንደነበሩና በእነዚህ ጊዜ ደግሞ ስልጣኔው ከፍተኛ ደረጃ ላይ እንደደረሰ ነው ጥናቶች የሚጠቁሙት። እንግዲህ በዛ ዘመን ኒል ይሉታል፣ ነሃል ይሉታል። ነሃል ሪቨር ይባላል። ነሃል ሪቨር ማለት በግዕዝ ቋንቋ ራሱ
ኒሂር ማለት ነሃር ማለት ፈሳሽ ማለት ነው፣ ወንዝ ማለት ነው፣ ጅረት ማለት ነው፣ ባለብዙ ወንዝ ማለት ነውና ነሃል ሪቨር ወይም ነሃር ሪቨር በመባል ይታወቃል። ነሃር ማለት ቃሉ በግዕዝ እንጠቀመዋለን፣ ፈሳሽ ማለት ነው፣ ከፍተኛ ወንዝ ነው፣ ጅረትንም ይጠቁማል። ባለብዙ ውሃዎችን ስለሚጠቁም አብዛኛውን ስልጣኔ ስትመለከቱ ወንዝ አካባቢ የተመሰረተ ስልጣኔ ነውና ግዮን አባይ ናይል ለስልጣኔያችን ሁሉ መነሻ አድርገን ማየት ስለምንችል ነው ዛሬ ዳሰስ ማደርግላችሁ። መጀመሪያ ግን እስቲ ስሙን እንፈትሸው፣ ምን ተብሎ ይጠራ ነበረ የሚለውን ነው ማየት የምንፈልገው ክቡራን ተመልካቾቻችን። የመጀመሪያው ስያሜ እንግዲህ በመጽሐፍ ቅዱስ ላይ ሰፍሮ የምናየው ስሙ ግዮን ነው። ግዮን ማለት እንግዲህ ሊቁ ኪዳነ ወልድ ሲፈቱት ራሱ ዘያሐውር በኃይል ወይርም ወድምፀ ማዩ አብይ ወግሩም፣ የውሃውን ብዛት፣ የወንዙን ስፋት፣ ያካሄዱን ኃይል፣ የጩኸቱን ግርማ፣ ፏፏቴውን፣ ፍሰቱን፣ ድምፁ እንደ ነጎድጓድ መሆኑን ያሳያል ይላሉ። እውነት ነው። እኔም በቦታው ተገኝቼ በተለይ ጢስ አባይ ላይ ሲያስገመግም፣ ያውም እንግዲህ ተገድቦ ማለት ነው ለኤሌክትሪክ ኃይል የተወሰነ እዛ አካባቢ ተገድቧል። ባይገደብ ኖሮ ፍሰቱንና ነጎድጓዳማ ድምፁን እስቲ አስቡት። በጣም ይገርማልና አካሄዱ፣ ጩኸቱ፣ ግርማው በጣም የሚገርም ነው። አስገራሚ ድምፅ ያለው ነውና ለዚህ ነው የሁለተኛው ወንዝ ስም ግዮን ነው። እርሱም የኢትዮጵያ ምድር ይከባል ብሎ ሙሴ ጽፏል ዘፍጥረት 2:13 ላይና ወንዝነቱ የኢትዮጵያ ነው ማለት ነው። ሀብቱ የኢትዮጵያ ነው። ሌላው ደግሞ ሪሰርች መስራት ለምትፈልጉ ደግሞ ቅዱስ ያሬድ ስለዚህ ወንዝ ጠቅሷል። በተለይ በክርስቶስ ልደት በተአምር ተለውጦ ወተትነት እንዳሳየ ደግሞ ዝማሬ በሚል መጽሐፉ የዛሬ 1500 ዘመን የነበረው ሊቁ ማሕሌታይ እንዲህ ይላል። በተለይ ዝማሬው ላይ በእንተ ልደቱ ለእግዚ አድባር ኮኑ ህብስተ ሕይወት ወእፀወ ገዳምኒ ፈረዩ አስካለ በረከት ማየ ባህርኒ ኮነ ታሊበ ወማዕረ በማለት የወንዝ ውሃ ራሱ ማዕርና ሀሊብ ሆነ በማለት ይሄ ወንዝ የሀሊብነት የወተትነት ግብር ልክ በገነት እንደነበረው ጠባይ ደግሞ አሳይቷል በተአምር በማለት ሊቁ ማሕሌታይ ጽፏል። ሌላው አባይ የሚል መጠሪያ ተሰጥቶታል። አባይ ማለት ሁለት ፍቺ ያለው፣ አንዱ ታላቅ ማለት ነው። በግዕዝ ቋንቋ ታላቅነቱን ማየት እንችላለን። በተለይ ግን ከአቡነ ዘራቡሩክ ታሪክ ጋር የሚገናኝ ነው። እኔም ይህን ለማየት ወደ አቡነ ዘራቡሩክ ቤተክርስቲያን ጉዞ አድርጌ ነበረ። በተለይ ከአባይ ጋር ስያሜውን የተያያዙት ስያሜውን የሰጡትን ጻድቅ መካነ መቃብራቸውንም ሄጄ ተሳልሜዋለሁ። ሙት ያነሱበት ድዌ የፈወሱበትን መስቀል ሄጄ ለማየት ችያለሁ። በተለይ መነሻው ግሽ አባይ ይባላል። ለምን ግሽ ተባለ? ራሱ ግሽ እንግዲህ የኢትዮጵያውያን በብዛት የሃይማኖት ሀገር ከመሆኑ አንጻር እያንዳንዱ የሀገር ስያሜዎች፣ የቦታ ስያሜዎች ከሃይማኖት ታሪክ ጋራ፣ ከመጽሐፍ ቅዱስ ታሪክ ጋራ፣ ከባህል ጋራ የተዛመዱ የተያያዙ የተሰናሰሉ መሆናቸው ለኛ እንደኛ ላሉ ሀገራት እንግዳ አይደለም ብዬ አስባለሁና ከአቡነ ዘራቡሩክ ታሪክ ጋራ ይገናኛል። ሄጄም እንዳየው ስዕላቸውም ያንን ያሳያል። በተለይ መጻሕፍታቸውን ሁሉ እዛ ባህር ውስጥ እንደጨመሩት ዜና ገላቸው ይናገራል። ለግዮን አደራ ሰጥተው እንደሄዱ በተለይ በነበሩበት ጊዜ ይጽፋል። በተለይ ደግሞ ከ7 ዓመት በኋላ ሲመለሱ እንግዲህ ተአምር ማለት ሚራክል ማለት ሱፐርናቹራል ነው፣ ከተፈጥሮ ውጪ። ለዚህ ነው ተአምር የምንለው አንድ ነገር እና ጉሲ ግዮን መጻሕፍቴን ትፊ አሏት። አግሺ ማለት ነውና ግሽ የተባለው ምክንያት ከዚህ የተነሳ ነው ብለው የቦታው ሊቃውንት ይናገራሉ። ያን ጊዜ መጽሐፎቻቸው ሁሉ ተንሳፈው ሲወጡ ደቀ መዝሙራቸው አባ ዘሩፋኤል በመመልከት አባ ተመልከት ዳዊት ወጣ እንዳላቸውና አባ ስላለ አባይ እንደተባለ በዛው ቦታ ያሉ ሰዎች ይናገራሉ። ስለዚህ መጽሐፌን አክሺ ስላሏት እና ተንሳፋ ስትወጣ አባ ተመልከት ስላላቸው ግሽ አባይ እንደተባለ ስያሜውን በዚህ ምክንያት እንዳገኘ የጻድቁ ዜና ገል በተለይ በቦታው ሄጄ ባየሁት በስዕላቸው ላይ ተረድቻለሁ። ስለዚህም ስያሜው ነው። ሶስተኛው ስያሜው ናይል የሚል ስያሜ ነው።
በመሰረታዊ ነገሩ ናይል የሚለው ክሬዲቱን ለሌሎች ሀገራት መስጠት የለብንም የሚል እምነት አለኝ ራሱ። ምክንያቱም ቃሉ ራሱ ግዕዛዊ ነው። ግዕዝ ደግሞ በጣም ጥንታዊ ቋንቋ እንደሆነ ይታወቃል። ቃላት መመሳሰል ሊኖር ይችላል። ለምሳሌ በግዕዙም በዕብራይስጡም በአረብኛውም ተመሳሳይ ብዙ ቃላት አሉ። መራሕያን በተለይ ለምሳሌ አነብል በግዕዝ ቋንቋ በዕብራይስጥ ቋንቋ አኒ ይላል። በግዕዝ ቋንቋ ንህነ እኛ ብንል በዕብራይስጥ ቋንቋ ናህኑ ይላል። አንትሙ እናንተ ብዬ ብናገር አቴም ይላል በዕብራይስጥ ቋንቋ። አንትን ብዬ ብናገር አቴን ይላል። ተመሳሳይ ነው ማለት ነው። በአረብኛውም በጣም ተመሳሳይ ነው። ለምሳሌ ሰኑ ይብል ኢትኒን ይላል፣ ዕብራይስጡ ደግሞ ሸኒ ይላል። ሰሉስ ብል በግዕዝ ቋንቋ አረብኛው ተሉት ይላል፣ ሽልሺ ይላል እና ረቡ ብል አርባአ ይላል፣ ሬቪ ይላል። ሐሙስ ብል በእኛው በግዕዝኛው ከሚስ ይላል፣ ሐሚሺ ይላል በዕብራይስጥ። ስለዚህ ተመሳሳይ ነገሮች ናቸው ማለት ነው። ናይልም ራሱ የግዕዝ ቋንቋ ነው። ኒል ማለት ሁለት ትርጉም አለው። አንደኛው ልብሰ ማርያም ብሉ የሚለውን ስያሜ ይሰጣል። የሚገርም ነው። ብሉ ሰማያዊ፣ ከአንድ አይነት እንጨት የሚወጣ ህብሩ ሰማያዊ መሰል ነው እና ይሄ ነው። ሁለተኛው ደግሞ ጥቁር የሚል ፍቺ ይሰጣል። ወንዝን ሰማያዊ ነው፣ ከሰማይ ጋር ነጸብራቅ ወጥቶ ሲታይ ማለት ነው። ሌላው ደግሞ ጥቁር አባይም ይባላል። ኒል ማለት ራሱ ጥቁርም የሚል ፈለገ ኒል ይለዋል። በዕብራይስጡም ተመሳሳይ ነው፣ ኒሉስ ይለዋል እና ስታንዳርድ የሆነ አረቢኩ የወሰደው እንደውም በ1920ኛው ክፍለ ዘመን ቅርብ ላይ እንደሆነ ነው የሚነገረው እንጂ በእነሱማ ጥንት የነበረው ፒያህሮ ሀፒሊቴሮ ነበረ። ከዚህ እንደወሰደው ነው የሚነገረው። ስለዚህ ፈለገ ኒል ይለዋል፣ ኒሉስ ይለዋል። እንደውም ኪዳነ ወልድም በገጽ 639 ላይ ጠቅሰውታል። አዝረቅም ይባላል። አዝረቅ የሚልም ስያሜ አለው። ጥቁረቱ ሰማይ የሚመስል ለምሳሌ ብንተ አዕይንቲው አዝረቅ፣ የአይኑ ብሌን ጥቁር ነው ይባላል። ለምሳሌ ከመኒል አልባስ ዘህብረ አዝረቅ፣ ልብሱ እንደ አዝረቅ መልክ ያለ ጥቁር ነው ይባላል። ይሄ ምንድነው? ወረሴው በአምሳል አዝረቅ ይላል። ጥቁር አፈሩን ሁሉ ይዞ ከኢትዮጵያ ጭኖ ደፍርሶ ሲሄድ የአፈሩን አሸዋውን ምኑን ይዞ ሲሄድ ደፍርሶ ጠቁሮ ነው የሚሄደው። ስለዚህ ጥቁር አባይ መባሉ ራሱ ኒሉስ ማለት ጥቁር፣ ፈለገ ኒል ማለት ራሱ በግዕዝ ቋንቋ ጥቁርነትን ያሳያል፣ ሰማያዊነትን ያሳያል። ስለዚህ ብሉም ያሳያል፣ ብላክንም ያሳያል ማለት ነው። ተመሳሳይ ነው። አልኒል አላዝራቁ ይላል በአረብኛ፣ በእኛም አዝረቅ እንለዋለን። ብንተ አዕይንቲው አዝረቅ፣ ከመኒል አልባስ ዘህብረ አዝረቅ የሚል እንትን ይሰጣል። ስለዚህ ግዕዙም ራሱ በጣም ጥንታዊ ቋንቋ ስለነበረ ይህንንም ይጠቀማል። ስለዚህ ክሬዲቱን ሁሉ የነሱ ነው፣ ይህንን አንጠቀምም ማለት አንችልም። ምክንያቱም የኛም ተጠቅሶ እናያለን። ፈለገ ኒል ይለዋል፣ እነሱ ደግሞ ኒል ብለው ጠቅሰውታል። ነሃል በጥንቱ ደግሞ ነሃል ወንዝ ይባላል። ነሃል ማለት ራሱ ነሃር ማለት ፈሳሽ ማለት ነው፣ ወንዝ ማለት ነው፣ ጅረት ማለት ነው፣ ባለብዙ ውሃ ማለት ነው። ምናሃር ይላል በግዕዙ ቋንቋ ወይም ንሂር ይላል። ንሂል፣ ናይል፣ ኒል እነዚህ ሁሉ በግዕዝ ውስጥ ያሉ በመሆናቸው ይሄን ከልብ ሊታሰብበት ይገባል ማለት ነው። ስለዚህ ጥቁር አባይ መባሉ አሸዋዎችና አፈራችን ጠራርጎ መሄዱን ያመለክታል። አሁን አባይ መነሻው የት ነው የሚለውን ነው ከዚህ በመቀጠል የምናየው። ክቡራን ተመልካቾቻችን እንደ ቅዱሱ መጽሐፍ ምንጩ ኤደን ገነት ነው። የሁለተኛው ወንዝ ስም ጊዮን ነው። እሱም የኢትዮጵያ ምድር ይከባል ይላል መጽሐፍ ቅዱሱ። ስለዚህ ከገነት ከዕፀ ሕይወት ስር የሚመነጭ እንደሆነ ነው በቅዱሱ መጽሐፍ የሚነገረው። ይሄ እንግዲህ የገነትን አቅጣጫ ለማወቅም ለመለየትም እነዚህ አራት ወንዞችን በስፋት የሚያጠኑ ሰዎች አሉ። ኤፌሶን የት ነው? ጊዮን የት ነው? ጊዮን ኢትዮጵያ ነው። በተለይ ደግሞ ወደ ባቢሎን ስጴጦሚያ ደግሞ ጤግሮስ እና ኤፍራጥስ እነዛ ነገሮችን አጥንተው ብዙ ዶክመንተሪ የሰሩ ምሁራን አሉና እናንተም በዚህ ውስጥ ብታጠኑበት ጥሩ ነው። ሁለት አይነት ምልከታ አለ እንግዲህ ምንጩ ጣና ነው ብለው በተለይ የምዕራባውያን አጥኞች ፈረንጆቹ የአባይ ምንጭ መነሾ ጣና ነው ብለው ይጠቅሳሉ። የኢትዮጵያ ሊቃውንት ግን ምንጩ ከጎጃም ሰከላ ወረዳ በተለይ ከግሽ ተራራ ከቅዱስ ሚካኤልና አቡነ ዘራ ቡሩክ ቤተክርስቲያን አጠገብ እንደሆነ ይገልጻሉ። በተለይ መምህር ነጋ ገረመው በዓለም ውስጥ የተደበቁ ዕንቁዎችና ኢትዮጵያ በሚል መጽሐፋቸው የብዙ ምሁራንን
ሐሳቦችን ጨምቀው ከግሽ ተራራ አቡነ ዘራቡርክ ቤተክርስቲያን አጠገብ እንደሆነ ነው የጻፉት። እሳቸውንም ቃለ መጠይቅ በባላገሩ ቴሌቪዥን ላይ በአንድሮሜዳ መርሃ ግብር ያደርገላቸዋለሁ። ያንን መመልከት ትችላላችሁ። ከዚያ ተነስቶ ወደ ጣና ይገባል። ከዛ በጣና ላይ ተንሳፎ ይሄዳል ነው የሚሉት። እኔም ቦታው ድረስ ሄጄ ለማየት ሞክሬያለሁ። ጣና ላይ ተንሳፎ እንደሚሄድ ራሱ የመልኩንም ልዩነት ጭምር በሄድኩኝ ጊዜ አሳይተውኛል። እኚሁ መምህር ነጋ በቃለ መጠይቅ እንዴት ባህርና ባህር ሳይቀላቀል ውሃና ውሃ ሳይቀላቀል አባይ በጣና ላይ ተንሳፎ ይሄዳል፣ ምስጢሩ መመርመር አለበት ይላሉ። እኔም በዚህ በእውነት እስማማበታለሁ። መተርጉማንም ዮርዳኖስ በጥብርያዶስ ላይ እንዲሄድ አባይም በጣና ላይ ይሄዳል ብለው ጽፈዋል። ይሄንንም ተመልክቻለሁ። በተለይ ምሁር ምን ይላሉ? ከአባይ ከሚፈስበት ቦታ ምንጩ ራሱ ፈውስ ነው ይላሉ። በተለይ በቀን ወደ 500 ያህል ጠበል ተጠቃሚዎች አሉ ይላሉ። እንግዲህ ከአባይ ምንጭ የሚጠመቁ ማለት ነው። በቀንና ወደ 500 ያህል የጠበል ዕቃዎች ይቀዳባቸዋል ብለው ነው በጥናታቸው ላይ የጻፉት። በተለይ በወር ማለት ወደ 26500 ያህል ጠበልተኛ የአባይ ምንጭ ላይ ይጠቀማልና ፈውስም ጭምር አለው ነው የሚሉት። በተለይ በአቡነ ዘራቡርክ ቀን በ13 ማለት ነው በቀን ከ10 እስከ 12000 ጠበልተኛ በነፃ አገልግሎትን ያገኛሉና አባይ አሁን ከጀመርነው የኤሌክትሪክ ማመንጫ ከወንዙ ከፍሰቱ ባለፈ ደግሞ ወደ ለፈውስነትም ጭምር እንደሚያገለግል እንግዲህ መምህር ነጋ ገረመው ጽፈዋል። ስለዚህ አባይንም በዚህ በኩል ደግሞ መጠናትም እንዳለበት ይሰማኛል ማለት ነው።